AI ምን ማለት እንደሆነ በሚገባ አገላለጽ ልንገራችሁ። ይሄን ቪዲዮ ካያችሁት በኋላ AI ምንድነው የሚለው ጥያቄ ደግሞ አይነሳባችሁም። በስልካችሁ መልእክት ስትጽፉ በተለይ እንግሊዝኛ ከሆነ የሆነ ቃል ከጻፋችሁ በኋላ ቀጣዩን ቃል ፕሪዲክት ወይም ይገምታል። AI ማለት ባጭሩና በቀላሉ ለማስረዳት ያክል እንደዛው ያው እንደማለት ነው። ግን AI ለየት የሚያደርገው ምንድነው? በቢሊዮኖች የሚቆጠር ዳታ ላይ ነው የሚሰለጥነው። AI ከፍተኛ መጠን ባለው መረጃ ላይ ቁርኝነት ያላቸውን ነገሮች እየፈለገ የሚያገኝ ሶፍትዌር ነው። አያስብም፣ አይረዳም። ቀጥሎ የሚመጣውን ቃል፣ ምስል ወይም መልስ AI በሚሰለጥንበት ወቅት ብቻ በተማረው ዳታ ብቻ ነው ተመስርቶ የሚመልሰው። ኦፍ ኮርስ AI የተሻሻለ በመጣው ቁጥር ኦንላይን ላይ ያሉ ኢንተርኔቶችን ሪል ዳታ መሰብሰብ ጀምሯል። ነገር ግን ሞስትሊ የሚሰራው ቀደም ብሎ በሰለጠነበት መረጃ ላይ ብቻ ነው። AIን ጥያቄ ከጠየቅን በኋላ የሚመልስልን መልስ ትክክለኛ የሚመስል የተረዳን እና ደግሞ እያሰበ ያለ የሚመስል ለምን እንደሆነ ታውቃላችሁ? AI ነገሮችን በመተንበይ በጣም ጎበዝ ስለሆነ። ጥያቄያችሁን ChatGPT ላይ ወይ Gemini ላይ የትኛውም AI ላይ ስትጽፉ እንደምታስቡት እውነትን እየፈለገ አይደለም። AI በሰለጠነበት ዳታ ተመስርቶ ስታቲስቲካሊ ለጥያቄያችሁ ቅርብ የሆነውን ምላሽ የሚሰጥ ልክ እንደ ሶፍትዌር ነው። ለዚህም ነው በተመሳሳይ ውይይት ውስጥ በጣም የሚገርም ምላሽ የሚሰጣችሁና አንዳንድ ጊዜ ደግሞ ውሸት ወይም የተሳሳተ መረጃ የሚሰጣችሁ። አብዛኛውን ጊዜ እንደዚህ ውሸቶች፣ ስህተቶች የሚፈጠሩት ለምን እንደሆነ ታውቃላችሁ? AI ላይ እንደምናውቀው ኢንተርኔት በሙሉ እውነት አይደለም፣ ውሸትም መረጃዎች አሉ እና ሲሰለጥን በእውነት መረጃ ላይ ብቻ ሳይሆን በውሸትና በስህተት በሆኑ መረጃዎች ላይ ስለሚሰለጥን ነው ማለት ነው።